ሰማይ ሻይለ ቃሉን አብረን ነው ከህፃናትና ከሚጠቡ ልጆች ምስጋናን አዘጋጀ። ይህን የዘመረው ቅዱስ ዳዊት ነው። የዘመረበትን ምክንያት ስለ ሁለት ነገሮች የተዘመረ መዝሙር ነው። አንደኛ እንግዲህ ለምሳሌ ዝክር ስለ ጠላትም ይላል። ይህ ማለት አምላካችን ኢየሱስ ክርስቶስ በሥጋ ማርያም በተገለጠ ጊዜ የሆሳዕና ማለት በኢየሩሳሌም ስላደረገው ተአምር የተነገረ ነው። ከሕፃናት እግዚአብሔር ምስጋናን ያዘጋጀ ጡት ከሚጣውት ምስጋናን ያዘጋጀ ለምንድን ነው ብለን አባቶቻችን ስንጠይቅ ምክንያት አለው። ጡት የሚጣው የተባሉት በብሉይ ኪዳን ሕግ ወንዶች የ40 ቀን ሴቶች የ80 ቀን ሆነው ወደ ቤተ መቅደሱ ሄደው እናቶቻቸው ዘውገ ማዕነቅ ይዘው በ40 ቀናቸው በ80 ቀናቸው በኦሪት ሕግ መስዋዕት ሊሰዉ የሄዱ ሕፃናት ናቸው። ጡት የሚጣው የተባሉት የ40 ቀን የ80 ቀን ሕፃናት ናቸው። ሕፃናት የተባሉት ደግሞ የ1 ዓመት የ2 ዓመት ልጆች ናቸው። እነዚህ በኢየሩሳሌም ምስጋና ያቀረቡ ለምንድን ነው ስንል የ40 ቀን ሕፃናት መስዋዕት ሊሰዋላቸው በኦሪት ሕግ የመንጻታቸው ሊረጋገጥላቸው ልጅነት ሊያገኙ ነው። እነዚህ ደግሞ የ1 የ2 ዓመት ሕፃናት ደግሞ ዛሬ እናቶቻቸውን ተከትለው ቤተክርስቲያን እንደሚመጡ ሕፃናት እናትና አባቶቻቸውን ተከትለው ያቀረቡት ምስጋና ነው። በአጭሩ ወደ ኢየሩሳሌም ክርስቶስ ሲገባ በኢየሩሳሌም በአህያ ተጭኖ ኢየሱስ ክርስቶስ በኢየሩሳሌም ያሉት ሊቃነ ካህናት፣ ሽማግሌዎች፣ አረጋውያን ማመስገን ተስኗቸው የሚያመሰግኑትን ሲከለክሉ ክርስቶስ እንዲህ አላቸው፣ ከሕፃናትና ጡት ከሚጠቡት ምስጋና እግዚአብሔር አዘጋጅቷል አላቸው። እነዚህ በእናታቸው ጀርባ ላይ እያሉ እየዘመሩ ከእናታቸው ጀርባ ላይ ሆነው እየዘመሩ እግዚአብሔር ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ ምስጋና ይገባል እያሉ የ40 ቀን ሕፃናት ሴቶች የ80 ቀን ሕፃናት ሆነው መዝሙር አቅርበዋል። እግዚአብሔር ዘምረው አመስግነዋል። የሚገርማችሁ ነገር የኢየሩሳሌም ድንዛዜ፣ የሽማግሌዎች ድንዛዜ፣ የጸሐፍት ፈሪሳውያን ድንዛዜ ክርስቶስ ተጭኖ በአህያይቱ ሲሄድ ሕፃናት የተወሰኑ ሰዎች ሕፃናት ምንጣፋቸውን እያነጠፉ ሐዋርያት ልብስ እየጎዘጎዙ ክርስቶስን ለተሸከመች አህያ ክብር ይገባታል እያሉ እየሰገዱ የሚሰግዱት ለአህያይቱ ሰው ለክርስቶስ ነው። ለምሳሌ ዛሬ ካህናት ታቦቱን ተሸክመዋል። የሚገርማችሁ መናገር ስላለብን ዛሬ ባህል ያሰኘው ክብር ያሰኘው ዳዊት ወንድማችን ነው። አይታችኋል። እንጨት የሚታርጉ እንደጎዘጎዙ አንድ ውጨት እንኳን አላመጣንም። እኛ መጥቶ እንደምንድን ያለ ትናንት ሰው ጠይቄ ወራው ነው ብሎኝ ነበር፣ አሁን ያን ሰው ባገኘው እያለ በውስጥ ፎክር ነበር። እንዴት አርግቼ እንጨት ያመጣለሁ ብሎ ማለት ነው። አይታችኋል። በምስ እየረዳ ያለጠፋል አይጎዘጎዘው ማለት ነው። ትልቅ ክብረ በዓል ያስመሰለው እሱ ነው። በጣም ልክ በኢየሩሳሌም ያሉት ካህናት፣ ጸሐፍት፣ ፈሪሳውያን፣ ሽማግሌዎች አይምሯቸው ደንዝዞ ሕፃናት ምንጣፍ ሲያነጥፉ ሐዋርያት ምንጣፍ እያነጠፉ ስሩ ፀሐይ ለአህያይቱ ስትሰግድ ስትመለከት ያን ክብር አይተዋል። ዛሬ ወንድማችን ዳዊት ይህን ክብር ተጎናጽፏል ማለት ነው። ለምሳሌ ምንጣፍ የሚነጠፈው አበባ ምንጣፍ የሚነጠፈው ለካህኑ ክብር ይገባዋል። ካህን ነው። ከዚያም ደግሞ ካህኑ የእግዚአብሔር ቃል ኪዳን ታቦት ተሸክሟል። በለው ያለ እግዚአብሔር የሚያድርበት ታቦት ነው። ለዚያ ክብር መስጠት ዋጋ ያሰጣል፣ በረከት ያሰጣል። ካህኑ የተሸከመውን ታቦት ማቃለል ደግሞ ራሱ ይዋረዳል፣ ራሱ ይረግማል። እስራኤላውያን እግዚአብሔር ከሕፃናት ምስጋና ሲሰሙ አይሁድ ይላል አልተደሰቱ ነበር ይላል። አሁን እንዴት ሕፃናት ሲያመሰግኑ ሕፃናት ሲያመሰግኑ ያልተደሰተ የተረገመ ነው። በእውነት በአጭሩ ሰዓት ስለሚሄድ በዛሬው ዕለት ይህን ታሪክ ያመጣሁበት ምክንያት በመጽሐፍ ቅዱስ የተጻፈ ነው። ጡት የሚጠቡ የ2 ዓመት ሕፃናት፣ የ40 ቀን ሕፃናት በመጽሐፍ ቅዱስ የተጻፈ እንዴት እንደዘመሩ
በዛሬው ዕለት ለምሳሌ መጽሐፍ ቅዱስና ገድሉ በዛሬው ዕለት ባጭሩ ጻድቁ አባታችን አቡነ እስትንፋሰ ክርስቶስ አባታቸው መልአከ ምክሩ እናታቸው ደግሞ ወለተ ማርያም ይባላሉ። እነዚህ ሁለቱ መልአከ ምክሩ ካህን ነው፣ ጻድቅ ነው፣ እግዚአብሔርን የሚፈራ ነው። ሚስታቸው ደግሞ ወለተ ማርያም እግዚአብሔርን የምትፈራ ጎረቤቶቿን የምታከብር ለእግዚአብሔር ተገዥ የሆኑ ሰው ባልና ሚስት ነበሩ ይላል። ባልና ሚስት የሚገርማ ተስማምተው የሚኖሩ ይላል። ታዲያ ተስማምተው የሚኖሩ ተጣልተው የማያውቁ ለጎረቤቶቻቸው የተስማሙ ለሁሉ አርአያ የሆኑ ባልና ሚስቶች ነበሩ ይላል። በጣም የሚገርመው ነገር ምናል ተስፋ ለቆረጡ የሚመጸውቱ ይላል። ተስፋ ለቆረጡ ለመለመን ላፈሩ የሚመጸውቱ ይላል። አዚያን ለነዚህ ብቻ ሳይሆን ደግሞ በጎዳና ላደሩ ላሉ ሁሉ ይመጸውታል ይላል። አሁን ምእመናንኛ የምንመጸውት እንዲሁ አጋጣሚ በእንተ ስሟ ለማርያም ስለሚሉት ከበር ወድቀው ስላሉት ድቃቂ ሳንቲም ስለሚሉት ለእነሱ ልንሰጥ እንችላለን። ግን የእኛ የማናውቃቸው ወይም የምታውቋቸው ለመለመን ያፈሩ በጎረቤቶቻቸው ብዙ ምእመናን አሉ። ለመለመን ተጨንቀው እንዳይለምኑ አፍረው ራባቸውን ራብ አድርገው ልጆቻቸው ዳቦ እያሉ እያለቀሱ የሚኖሩ ምእመናን አሉ። ምእመናን እነዚያ ልንጎበኛቸው ይገባል። እነዚህ ጥሩ ነው መስጠት። እነዚህ የፈለገ ታምር ይሆን ሳይቀምሱ አያድሩ። ምእመናን ሳይቀምሱ አያድሩ። ግን ነጭ ልብስ ለብሰው እንደኛ ነጭ ልብስ ለብሰው ግን ሆዳቸውን ያሰሩ ብዙ ምእመናን አሉ። ይሄ መልአከ ምክሩ ወለተ ማርያም ለእነዚህ እየዞሩ ይመጸውቱ ነበር ይላል። ተስፋ ለቆረጡት ደግሞ ምእመናን ያረጋጉ ነበር። ሂደው አይዞህ እግዚአብሔር እንዲህ ያደርግልሃል ብለው ያጽናኑ ነበር ይላል። ይቀጥሉና ደግሞ ያዘኑትን ይላል ያዘኑትን ያረጋጉ ነበር። እናትና አባት የሞቱባቸውን ሕፃናት ሂደው ያረጋጉ ነበር። የሚጡት ይሰጧቸዋል። አይዟችሁ ብለው ያረጋጉ ነበር ይላል። በአጭሩ በዚህ መካከል ግን ልጅ የላቸውም ይላል። ልጅ የላቸውም። በአጭሩ ልጅ ተሳሉ። የሚለምኑት ግን ምእመናን እንዲያው እግዚአብሔር ሆይ ልጅ ከሰጠኸኝ መልካም ልጅ እግዚአብሔርን የሚፈራ እግዚአብሔርን የሚያገለግል ጥሩ የሆነ ካህን ስጠኝ፣ ፈሪሃ እግዚአብሔር ያለው ሃይማኖቱን የማይጠብቅ ሃይማኖቱን የማይወድ ከሆነ እንዳሰጠኝ ብለው ይለምናሉ። አሁን እኛ የምንለምን ልጅ ካጣን ልጅ እንዲሰጠን ልጅ ብቻ እንዲሰጠን ክፉ ይሁን መልካም ይሁን ለዚህ አንመኝም። ያ ልጅ የተወለደው ልጅ እኮ እኛን ሊገለን ይችላል። ቤተክርስቲያን የሚያቃጥል ሊሆን ይችላል። ሃይማኖት የሚያጠፋ ይሆናል። ስለዚህ ከመልአከ ምክሩና አባቶቻችን ከመልአከ ምክሩ እናቶቻችን ከወለተ ማርያም ልንማር ይገባል። በአጭሩ ተጸነሰ። በዛሬው ዕለት ጻድቁ አባታችን እስትንፋሰ ክርስቶስ ተወለዱ ይላል። ሲወለዱ የሚገርማችሁ ነገር ምእመናን ወዲያውኑ እንደተወለዱ ይሰማችኋል? ይሰማል? ወዲያውኑ እንደተወለዱ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ለወላዲተ አምላክ ምስጋና ይገባታል፣ ለመስቀሉ ምስጋና ይገባዋል ብሎ አመሰገነ። የስንት ዓመት ሕፃን ነው? ተናገሩ። የስንት ዓመት ሕፃን ነው? እንደተወለደ ነው። ማመስገን ይቻላል አይቻልም? ይቻላል። 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 ልበሩ ምእመናን መጀመሪያ የጠቀስኩላችሁ አሁን የ40 ቀን ሕፃን አሁን ትርጓሜ 40 ለምሳሌ አሁን መጽሐፍ ቅዱስ ይላል ጡት የሚጠቡ ነው የሚለው መጽሐፍ ቅዱስ ጡት የሚጠቡ። አዚያ ደግሞ ሕፃናት ይላል። ሕፃናት ያለውን ትርጓሜው የ2 ዓመት የዓመት ይላል የ1 ዓመት። ጡት የሚጠቡት የ40 ቀን የ80 ቀናት ይላል። አሁን የ40 ቀን ሕፃን ያመሰግናል አያመሰግንም? የእናንተ ልጆች ያመሰግናሉ? ያመሰግናሉ? ተናገሩ እንጂ ሰምታችኋል? አሁን እናንተ ወልዳችኋል። በ40 ቀን ክርስትና አስነስታችኋል። በ80 ቀን ማስነስታችኋል። እነዚህ ሲያመሰግኑ ሰምታችኋል? እሺ 2 ዓመት ሲሆናቸው ሲያመሰግናሉ? 3 ዓመት ሲሆናቸው ሲያመሰግናሉ? 4 ዓመት ሲሆናቸው አያመሰግኑም?
የእኛ ልጆች የሚያዩት ምንድን ነው የሚጠይቋቸው? ለምሳሌ አሁን ስልክ ይጠይቃሉ አይደል? የዓመት ሕፃን 2 ዓመት ቆይ ምንድን ነው የሚፈልገው? ምንድን ነው የሚፈልጉት? ስልክ ከስልክ ያለውን ማየት ይፈልጋሉ። ይፈልጋሉ አይፈልጉም? ለምን ነው የማያመሰግኑት? ያለን አሁን የእኛ ልጆች ለምሳሌ ሕፃን የ40 ቀን ሕፃን ማመስገን ይችላል። የሚገርማችሁ የእናንተ ሕፃን ልጆች ወይም በማህፀናቸው እያላችሁ ያመሰግናሉ ፈጣሪያቸውን። ከተወለዱ በኋላ ካደጉ በኋላ ግን በስራ ስለማናሳድጋቸው አያመሰግኑም። ዓላማቸው ሌላ ነው። አንደኛ የእኛ ችግር ነው። ይሄመናል የእኛ ችግር ነው። ጻድቁ አባታችን በተወለዱ ወዲያውኑ ከእናታቸው ማህፀን አሁን የእኛ ልጆች ሲወለዱ ወዲያ ያለቅሳሉ አይደለም? ያለቅሳሉ ተናገሩ እንጂ ያለቅሳሉ። ጻድቁ አባታችን አቡነ ተክለ ሃይማኖት ሲወለዱ አለቀሱ ወይስ ምስጋና ነው ያቀረቡ? ምስጋና ለአብ ምስጋና ብሎ አቀረቡ። አመስግነውታል። ለእግዚአብሔር ምስጋና ይገባል ብሎ አመሰገኑ። አሁን መናፍቃን አባታችን ጻድቁ አቡነ እስትንፋሰ ክርስቶስ ወዲያውኑ እንደተወለዱ አመሰግኑ ሲናገር ይደንቃል አይደንቅም? አይደንቅም። አሁን ልብ በሉ መናን የቤታንያ ድንጋዮች ለምሳሌ በጀርባ የታዘሉት ሕፃናት ሲከለክሏቸው ማነው ያመሰገኑ? በቤታንያ ያሉ ድንጋዮች መዘመር ጀመሩ ይላል። ራሱ ድንጋዮች እየተነሰው ሆሳዕና በአርያም ለወልደ ዳዊት እያሉ ድንጋዮች መዝሙር አቅርበዋል። ምዕመናን አሁን ሽማግሌዎቹን ከለከሏቸው፣ ሐዋርያትን ከለከሏቸው። ሲከለክሏቸው ሕፃናትን አመሰገኑ። ሕፃናት በእናታቸው ጀርባ ዘለው ሲያመሰግኑ ሕፃናትን ተከለከሉ። ሕፃናት ሲከለከሉ ማን አመሰግኑ መሰላችሁ? ምዕመናን ማን የዘመሩት? የቤታንያ ድንጋዮች ዘመሩ። ድንጋዮች መከልከል ይችላሉ? አይችሉም። አሁን ልበሏል። ድንጋዮች ከሚዘምሩትና የ40 ቀን ሕፃን የ1 ቀን ሕፃን ከሚዘምሩ ወት ይቀላል። ወት ምን ያስደንቃል? ድንጋዩ ያስደንቃል። ድንጋዩ አንደበት የለውም፣ ግዛን የለውም። የሰው ልጅ የተፈጠረ ለምስጋና ነው። ጻድቁ አባታችን የተፈጠረ ለምስጋና ነው። ስለዚህ አይገርም። ለምሳሌ መጽሐፍ ሉቃስ ታነቡ የስንት ወር ጽንስ ነው ያመሰገነ? የስንት ወር ጽንስ ነው? የ6 ወር ጽንስ። የ6 ወር ጽንስ። ይሄ መጽሐፍ ቅዱስ ነው። ታላቅ የእናቱን ማኅፀን መቅደስ አድርጎ መጥምቁ ዮሐንስ ዘለለ ይላል። ሰገደ ይላል። አመሰግነ ይላል። የማንን? የእናቱን ማኅፀን ምን አድርጎ? መቅደስ አድርጎ ታላቅ ጻድቁ አባታችን አቡነ ተክለ ሃይማኖት ጻድቁ አባታችን አቡነ እስትንፋሰ ክርስቶስ የእናታቸው ማኅፀን ለእሳቸው መቅደስ ነበር ይላል። ታላቅ እናቶች የእናንተ ማኅፀን መቅደስ ነው። ያን መቅደስ አታርቁ። ያ የተቀደሰ መቅደስ ነው። ታላቅ በኤልሳቤጥ ማኅፀን ሁኖ የተመሰገነ ማን ነው? እግዚአብሔር። ከዚህ የተመለሰ የሚመሰገነው እግዚአብሔር። ስለዚህ የእናቶች ማኅፀን ራሱ መቅደስ ነው። ለምን? መጥምቁ ዮሐንስ በእናቱ ማኅፀን ዘሏል። ኤልሳቤጥን በጣም መንፈስ ቅዱስ ተሞላባት። የእመቤታችን ሰላምታ ሲሰማ በማኅፀን ያለው የ6 ወር ጽንስ ዘለለ ይላል። ስለዚህ ጻድቁ አባታችን የስንት ወር ጽንስ ናቸው? ከጽንስም አልፈው ተወልደዋል ማለት ነው። ተወልደዋል። አሁን መጽሐፍ ቅዱስን ስታዩ በጣም ገድሉማ እንዲያው በጣም አልጻፈም። አሁን ልትበሉ መላል ገድሉ የ6 ወር ጽንስ መጽሐፍ ቅዱሱ የዓመት ቤት ወይም የተወለደ ቤት ትንሽ ገድላትን ተረት ሊሆን ይችላል። ገድሉ ያለ የተወለደ ሕፃን ያለ መጽሐፍ ቅዱስ ያለ ደግሞ የሚመስላቸው ያለ መላል የ6 ወር ጽንስ አለ። የ6 ወር መጽሐፍ ቅዱስን አለ ድንጋዮች አመሰገኑ አለ። አሁን ባጭሩ ጌታችን ሲወለድ ማን ያመሰገነ? በቤተልሔም ያሉ ሰዎች ተዋቸውና አላመሰግነው በእርሱ ውጭ ለወጣበት ውስጥ ማን ያመሰገነ? እንስሳት ካለቱ እንስሳት ለምሳሌ ላሞች አመስግነዋል፣ አህዮች አመስግነዋል። የሚገርማችሁ ነገር በቋራ በኩል የዱር እንስሳት ማለት ነው። በቋራ በኩል ሚዳቋ
ተወልደ ከሳቴ ብርሃን ወይም ተወልደ መድኃኒዓለም ወይም ተወልደ ቤዛ ኩሉ ዓለም እያለች የዓለም ብርሃን ተወለደ እያለች የሚገርማችሁ ነገር ባይታዊ ማለት ነው ቋር ቅርቦት እየባሰ ልነገር ልጇ ቋት አመሰግናለች። በጣም የሚገርሙ ማለት እንስሳት ማለት ነው። እንስሳት አሁን በቤተልሔም ያሉ ሰዎች ከእንስሳት የወረዱ ሰዎች ናቸው። ታዲያ እንስሳት እንኳን ፈጣሪያቸውን ያመሰግኑታል። በሙሉ ምዕመናን ከዋክብት፣ አይባን እኛ የማናውቃቸው ስነ ፍጥረታት ሰዎች ሁሉ እግዚአብሔርን ያመሰግኑታል። በሰው አርአያ አምሳል ያልተፈጠሩት ማለት ነው። ጻድቁ አባታችን እስትንፋሰ ክርስቶስ ግን በሥላሴ አምሳል የተፈጠሩት ለምስጋና የተፈጠሩት ተነስተው ወዲያውኑ ለአብ ምስጋና ለወልድ ምስጋና ይገባል ብለው ፈጣሪያቸውን አመስግነዋል። በእውነት ምዕመናን በዛሬው ዕለት በጻድቁ በአባታችን በዓል መጥን ሰባራቸውን አለማክበር ምዕመናን አለመታደል እንዲህ የአይሁድ ፍልሳሴ ነው ይዘው እናስበው ንገረት ምዕመናን ክርስቶስ በአህያ ተጭነው ወደ ኢየሩሳሌም ሲገባ አፋቸውን አፍነው የሚያመሰግኑ የከለከሉ ሰዎች ሁሉ ልክ እንደዚያ ማለት ነው የሚመስሉናል። ጻድቁ አባታችን በጣም የሚገርሙ አባታቸው ምናል። በአጭሩ ጻድቁ አባታችን በ5 ዓመት ትምህርት ቤት ገቡ። ትምህርት ቤት ከገቡ በኋላ ፊደላትን ተማሩ በአንድ ቀን። በጣም በሚገርመው በአጭሩ በ7 ዓመታቸው ብሉይና ሐዲስ ጠንቅቀው ተማሩ ይላል። በ7 ዓመታቸው ማለት ነው። ከዚያ እነዚህ አባት በመንፈሳዊነት እያገለገሉ እየበረቱ ከዚህ በኋላ የሚገርማችሁ መዝሙረ ጠንቅቀው ካወቁ በኋላ የሚጸልዩ መዝሙረ ዳዊትን ሲጸልዩ ዳዊት በገና እየደረደረ ይመጣ ነበር ይላል። ዳዊት በገና እየደረደረ መዝሙረ ዳዊት ሲደግሙ ሲጸልዩ ማለት ነው። ውዳሴ ማርያም ሲደግሙ፣ መልክአ ማርያም ሲደግሙ እመቤታችን ትመጣለች። መልክአ ኢየሱስ ሲደግሙ እመቤታችን ትመጣለች። የመላእክትን መልክ ሲደግሙ መላእክት ይመጣሉ። የሰማዕታትን መልክ ሲደግሙ የሰማዕታት ይመጣሉ። በሙሉ የጻድቃንን መልክ ሲደግሙ ማለዳል ሰማዕታት ሁሉ ይመጣሉ ይላል። የሚገርመው የሰሎሞን ሲደግሙ ሰሎሞን ይላል ከጻድቁ ከአባታችን እስትንፋሰ ክርስቶስ የሚወጣውን መኃልየ ሰሎሞን የሚለውን ለመስማት ይመጣ ነበር። ይሰማችኋል? አሁን መኃልየ ሰሎሞን የደረሰው ማን ነው? ማን የደረሰው? ሰሎሞን የጻፈው 5 መጻሕፍትን ጽፏል። 5 መጻሕፍት የጻፋቸውን ጻድቁ አባታችን ሲያነቡት ሰሎሞን ሙቷል፣ ግን በአካለ ነፍስ መጥቶ ይሰማ ነበር ይላል። ያላችሁ ይሰማ ነበር። ራሱ የደረሰውን መዝሙር እኮ ነው ምናል ሊሰማ ይመሰማል። አሁን ምናል እኛ የምንጸልየው መዝሙረ ዳዊት እኛ የምናደርሰው የቅዱሳን ገድላት ድርሳናት ቅዱሳን ይሰሙታል አይሰሙትም? ይሰሙታል አይሰሙትም? ይሰሙታል። እናንተ ትሰሙታላችሁ አትሰሙትም? አባታችን በጣም በተመስጦ ነው የሚጸልዩ ይሆናል። ጻድቁ አባታችን ማለት ነው። በአጭሩ እመቤታችን ባርካቸው ተባለች። የሚገርማቸው ነገር በአጭሩ ታሳስለምን በ14 ዓመታቸው መኖሩ በ14 ዓመታቸው መኖሩ በ14 ዓመታቸው መኖሩ ወደ ገዳም ገቡ። በገዳም የሚፈለገውን ታምራት ስራ አሰሩ። ጻድቁ አባታችን የሚገርማቸው ነገር ምዕመናን ከአባታቸው ከመልአከ ምክሩ ጋር ቅዳሴ ቀደሱ ይላል። ከባናልባችሁ ከአባታቸው ጋር በጣም ደስ ይላል። ካህን ከልጁ ጋር ሲቀድስ ደስ ይላል ይላል። አንድ ካህን ልጁን አውጥቶ ዲያቆን አድርሶ ካህን አድርሶ ካህኑ በስራይ አባቱ ልጁ በስራይ በጉጥና ሲቀድስ ደስ ይላል። ስለዚህ ጻድቁ አባታችን የሚገርማችሁ ነገር ከመልአከ ምክሩ ጋር ቅዳሴ ገቡ ይላል እና የቆረበ በጣም ብዙ ሕዝብ ነው። ወደ 8,000 በላይ ይላል። ብዙ ሕዝብ ቆርቧል እና ጻድቁ አባታቸው መልአከ ምክሩ ልጃቸው እንዳሉ እንደ ዛሬ ሁሉ ሰው በስርዓት ቆርቧል ልጅ አሉ። ማንም አባታቸው
12 ሰው ብቻ ነው የቆረበው። የተቀበለው በጣም ብዙ ነው፣ ብዙ ነው። 12 ሰው ብቻ ግን በስርዓት በምስልና ቆርበዋል። ሌላው ግን በኃጢአት ነው የቆረቡት። አባት ነው አላቸው። አሁን ካላችሁ በቅድስና ማልበለጠ 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 ልጅ እየበለጠ የማን ስራ ነው? የማን ስራ ነው? የአባታቸው ካላችሁ ልጅ ከአባቱ በስርዓት ሲበልጥ በጣም ደስ ይላል። መሆናል ከአባቱ ያው ካነሰ እንዳባቱ መሆን አለበት። ካነሰ ማለት ነው። አንድ ካህን ልጁን ከሱ በላይ ማድረግ አለበት፣ ጳጳስ ማድረግ አለበት፣ ባይታዊ ማድረግ አለበት፣ ታታሪ ማድረግ አለበት። እንደሱ ከሆነ መካከለኛ ማለት ነው። ስለዚህ እሳቸው ጻድቅ አባት ወልደዋል። ዘካርያስ ማንን የወለደ? ዘካርያስ ማንን የወለደ? ኤልሳቤጥ ማንን የወለደች? ነቢዩ ዮሐንስ ከዘካርያስ የበለጠ ማለት ከዘካርያስ በላይ ኤልሳቤጥ ከእሷ በላይ የወለደች ፈጣሪውን የሚያጠምቅ ማለት ነው። ካህን ነው እሷ ካህን ውስጥ ነው። በጣም የምትገርማት ኤልሳቤጥ ማለት ነው።